ብላለች። በራሷ ጊዜ ነው እምቢ ያለች። እሰየው። በራሷ ጊዜ እምቢ ያለች ሴትዮ ቪዲዮ አላችሁ፣ ማስረጃ ያላችሁ፣ እየሰራችሁ ነው ቪዲዮ። ምንም ያጨናንቅ ምንም ያስገድድ ነገር የለም። ከዛ ሀገር አልፈልግም ካለች ውልቅ ብላችሁ ወደ ቤታችሁ በላይ መቤት የተጠብቃችሁ የጭቃማ ላይ ተጠብቃችሁ በሰላም ግቡ። ወደ ሀገራችሁ። አመሰግናለሁ። እሺ ሰላም ሰላም፣ ጨረቃ ፋሚሊዎች ከላይም ከታችም ያላችሁት ውድ እንቆች እና እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ብሩኬና ሀይሚ ባላችሁበት ቦታ አላህ ይጠብቃችሁ፣ አላህ ጥላ ከለላ ትሆንላችሁ። እና አሁን በዛሬ ቪዲዮ በትላንትና በትላንትና ማሰተናል፣ በዛሬውም ደግሞ እንስጥ ብለን ነው መሰሙት ከሆነ ማለት ነው። ሀይሚና ብሩኬ ያላችሁት አገራችሁት ናችሁ። ሁሉ ነገር በአጠገብ ነው። ቆይ እኔ የምላችሁ ነገር የወለደ ሰው ነው የልጅ አባትን መፈልገው ወይስ ማን ነው? እኔ ግራ ነው የገባኝ። ወላሂ ግራ እያጋባችሁ ነው። አሁን ክብሯን ያልፈለገች የልጅ አባትን ያልፈለገች ምን ሊሆን ብላችሁ ነው እሷን የምታገኙት? እሷ እንደውም ቪዲዮ ሰራችሁ አይደል? 2 ቀን ሰርታችኋል። ከመጣችሁ ጀምራችሁ ሰርታችኋል። እሰይ መጣችሁ ወይ ብላ የልጅን አባት የምትፈልገው እሷ ነች እንጂ እናንተ አይደላችሁ። የት ሀገር ነው ያላችሁት እንዴ? እኛንም እንትን አታርጉን እንጂ አታደክሙን። ወላሂ ነው የምላችሁ እንዴ። ቴክሳስ አንተ እኮ እኔ የልጅ አባትም ከሆንኩ ይቀበላለሁ ዲኤንኤ መረመር እኮ ነው እያልክ ያለው። እሷ እኮ ገደል እየሄደች ነው ያለችው። በቃ 2 ቀን 3 ቀን ለመናችኋት። ከዛሬ ጀምራችሁ ወላሂ ነው የምላችሁ ብሩክና ሀይሚ ሌላ ድራማ ሌላ ነገር ካልፈለጋችሁ ወደ ሀገራችሁ ተመለሱ። እውነቴን ነው የምላችሁ፣ ወደ ሀገራችሁ ተመለሱ። ተምጣ አዲስ አበባ በፍጹም ደግሞ ቡታጀራ ላይ ምንም ዲኤንኤ የለም። እኔ የተወለድኩት ያደግኩት ቡታጀራ ነው። ዲኤንኤ የሚባል ነገር የለም ቡታጀራ ላይ። ስለዚህ ወደ አዲስ አበባ ተመልሳችሁ አዲስ አበባ ላይ ትምጣና ራሷ የልጅ አባት ራሷ ትክፈልና ራሷ ታስመረምር። አብራ ሄዳ ማለት ነው። የልጅ አባት ከፈለገች ራሷ ክብሯን ከፈለገች የሴትነትን ክብር ከፈለገች ራሷ ሄዳ እናስመረምር። እኔ የልጅ አባትን ማወቅ እፈልጋለሁ እናስመረምር ብላ ራሷ ትፈልግ። በቃ ወደ ሀገራችሁ ተመለሱ። ወላሂ ነው የምላችሁ፣ ወደ ሀገራችሁ ተመለሱ። እኛ ለእናንተ እንጨነቃለን፣ ለእናንተ ቀን ማታም ይጨነቃለን። እዚህ ጋር በስራ የሚደክም እህቶች አሉ። ዛሬ ምን ይምጣ ነገ ምን ይምጣ የሚሉት እህቶች አሉ። እንወዳችኋለን እናከብራችኋለን ትላላችሁ። እኛም እንወዳችኋለን እናከብራችኋለን። ግን ያልሆነ መንገድ ነው ይሄ በፍጹም የተሳሳተ መንገድ ነው። በቃ አንድ ቀን ነይ መጥቻለሁ ዲኤንኤ እንመረመር አልክ፣ አልመጣች መታ። አንተን ብቻ ነው የምፈልገው። ምን ማለት ነው እናንተ? እስቲ ዞር ብላችሁ ብሩኬ ያለ ሀይሚ ምንም ነገር። ስለዚህ ታይዛችሁ ወደ ሀገራችሁ ተመለሱ። ወደ መጀመሪያ ቀድሞ ተመለሳችሁ። ክብር ያሌለች ሴት ክብር አትስጧት። እቺ ክብር የሌለች ሴት ናት። ክብር ማያስፈልግ ሴት ናት እቺ ሴት። ስለዚህ ወደ ሀገራቸው ተመለሱ። እኔ ጨርሻለሁ። በጣም ነው የምወዳቸው፣ በጣም ነው የማከብራቸው። ባይ ሰላም ሰላም፣ ከላይም ከታችም ያላችሁ የጨረቃ ፋሚሊዎች ሰላም አላችሁ። እኔ ፈጣሪ ይመስገን ሰላም ነን። ዛሬ ብሩኬ ሀይሚዬ ዛሬ ጥሩ ነገር አስተላልፈሻል፣ ጥሩ ነገር ብለሻል። ግን እዚህ ጋር ክብር ለሚገባው ነው። እቺ ራሷ ወርዳ እናንተን የምታወርድ ባለጌ ናት። ስለዚህ ከዚች ልጅ ጋራ ተነጋግራችኋል። 1-2 ጊዜ ቪዲዮ ሰርታችሁ ህዝብ አይቶላችኋል። ነይ እንዴ! ሲጀመር እኮ እሷ ናት የልጄን አባት ፈልጋለሁ፣ አባት ልጄ ያለ አባት እንዳትቀር የምትል ከሆነ እውነት ካላት ማለት ነው። ሲጀመር ልጅም የለም ውሸቷን ነው። ልጅ ካለ እውነት ካላት ራሷ ናት ፈልጋ መታ እንትን ስትል ማስመርመር የነበረባት። ምነው እናንተ አዲስ አበባ እያላችሁ እኮ ስትፎክር ነበረ። ዛሬ ልጄን ይዤ ሄዳለሁ አባቷ ጋር ይዤ እገባለሁ እያለች አልነበር እንዴ? እና ዛሬ ምን ወደኋላ ያስኬዳታል? እየመጣች ደግሞ እዛ ጋር
እሷ ወርዳ እናንተን እንዲህ የወረደ ቦታ አትገኙ ከዚች ከልጅ ጋር። እግዚአብሔር ይመስገን ከግማሽ ሚሊዮን በላይ ፋሚሊ ያላችሁ ልጆች ናችሁ። እሷ እዛ ጋር እናንተን ከፍ ዝቅ ስታረግ እኛ ራሳችን እየታመምን ነው እንዴ። እዚህ ጋር ፋሚሊ ራሱ እኛ እኮ ለእሷ አናንስም፣ ግን እናንተ እዛ ቦታ እዚህ የወረደች እናቴ ይቅርታ አድርጉልኝና ወይ አታምሪ ወይ አታፍሪ ትላለች። እንዲህ ይቺ ለምንም ነገር ስነስርዓት ከሌላት ልጅ ጋራ ወርዳችሁ አትገኙ። በቃ ከዚህ በኋላ አታገኟት። ይችል ልጅ በፈጠራችሁ አምላክ አታገኟት። በቃ እንትን አለኝ ሀቅ አለኝ ካለች ትምጣ አዲስ አበባ ራሷ ፈልጋ መታ ማስመርመር ትችላለች። ከዚህ በኋላ ነይ እንደዚህ ነይ እንደዚህ ነይ እንደዚህ ከዚች ጋር ሲጀመር ቅንጣት ከዚህ በኋላ ሀይሚ እባክሽን የኔ ውድ እህቴ የኔ ስማርት የኔ ዳይመንድ አቁሚ። በቃ ዛሬ ቡርኬን ብሎሻል፣ ሜሴጅ አትላላኪን ከሷ ጋር ብሎሻል። አቁሚ፣ አታስፈልግም። እንጂ የወረደች ሴት ናት። ለራሷ ክብር የሌላት ለእናንተ ክብር የምትሰጥ አይደለችም። እየመጣች እዛ የዱርዬ አክት የምታሳየው እሷም እልዋ እርግጠኛ ነኝ ከፋሚሊው ጋር ነው እንጂ ይሄ የመጣች እዛ የምታሳየውን አረካት። ከዚህ በኋላ እራሳችሁን አስከብሩ፣ እኛንም አስከብሩ። በቃ እችን ልጅ በማንኛውም ቤት በእናንተ ዙሪያ ባሉ ልጆች ሁሉ ማየት አንፈልግም። በፈጠራችሁ አምላክ ማየት አንፈልግም ይችል ልጅ። በቃ እኛ እሷን ባየን ቁጥር እኛ እየታመምን ነው። እዛ ጋር እናንተን እንደዛ ስታበሻቅጣችሁ እኛም እየተናደድን ነው። እና በፈጠራችሁ አምላክ እች ልጅ አታምጡብን። ዛሬ በቃ የመጨረሻ ውሳኔ ነው። ሀይሚዬም ጥሩ ወስነሻል። ካላስ በምትፈልግ ሰዓት ትምጣ። እናንተ ከዚህ በኋላ እሷን ጠርታችሁ የምታነጋግሩበት ጉዳይ የላችሁም። ቀጥ ብላችሁ ወደ አዲስ አበባችሁ ተመለሱ። ያላትን ምክንያት እኔ እፈልጋለሁ ካለች ራሷ ትምጣ እንጂ እዛ መታ እንደዛ መረግረግ መፎከር እሱ ለነገሩ ምን ያልተቀጣች ባለጌ ናት ልጅቷ ሲጀመር። እና ስነ ስርዓታችሁን ራሳችሁ ተከብራችሁ ይህን ሁሉ ፋሚሊ አስከብሩ። ከግማሽ ሚሊዮን ፋሚሊ በላይ ነው ያላችሁ እናንተ። የሆነች ነገር ቅጣት ስትነኩ ፋሚሊው አብሮ እየታመመ ነው። እና እንደገና ደግሞ በእናንተ ዙሪያ ባሉ ልጆች ጋር እቺ ልጅ እንድትመጣብን አንፈልግም። እንደገና ደግሞ ቢኒያም አሁንም ለአንተ መልእክት የምናስተላልፈው ይቺ ልጅ ከዚህ በኋላ በአንተም እንትን ከመጣች ቢኒያም በራስ ህይወት ፍረድ። አያገባንም፣ እናዘጋለን ቻናልህን። በቃ እየመጣችኛ ምንም ነገር እንድታቆስለንም አፏን እንድትከፍትም አንፈልግም። እንዴ ጭራሽ አልፋታችሁም ትላለች እንዴ? እንደማትፋታንም አናሳያታለን። እኛ አሁን እናንተን አክብረን ነው። ቡርኬ ሀይሚ በእግዚአብሔር ይሁንባችሁ። እቺ ልጅ ከዚህ በኋላ በማንኛውም መንገድ አታገኟት። ምን ምክንያት እንዳላት እንግዲህ አላውቅም። ዛሬ አኑ እውነቱን ነው እንዴ ድጋሚ ያረገዝኩ ልትይ ነው ወይ ብሎሻል እኮ እንዴ። አረ ሴት ልጅ ነሽ እንዲህ አትውረጂ። በመድኃኒዓለም ሴት ነሽ እንዲህ ወርደሽ አትገኝ። እያት እስቲ ትንሽ ልጅ አጠገብሽ ያለችዋ ለአነጋገሯን እንኳን ይህ እስቲ ሴት ነሽ